እባክህ ዘመዱ አንድ ጊዜ አላቅሰን አንዲት ቀርታ ነበር ተጨርሳብን አልኩት። ተጨርሳብን ሰው ሆየ ሞኝ ነው ይላል አታልቅስ ያስለቅሳል እንጂ አንድ ሲጨረስ የኛ ዘመዶች ሳያውቁም ቁጥር እንዴት አንድ ይጠፋል ብዙ ይመስል የትልቅ ሀብታም ልጅ ቀጭን ዘመናዬ ዮሴፍ ሩቤል ያመልማል ግርማዬ ብዙ አያሌ ዘመን ኖረሽ ባልጋ ላይ እንግዲህ ወደ ታች መውረድሽ ነው ወይ መውረድማ አውረድ መሄዱንም ማጅ ላንቺም ይሻልሻል እህት ወንድሞቼ ማለቱ ገሎሻል ትዳር ጓደኛሽም ተለይቶብሻል ብቻሽን ተቀምጠሽ ምን ያረግልሻል ወደ ወንድሞችሽ መሄድ ይሻልሻል አልሰማሽም አሉ ያስረሱም መሞት ከላይኛው አገር ደሻግኛት አለና ለአቶ ተካ ታምኑ ለኛ ቀረሽ እንጂ ላንተ ምን ጎሎህ መጥታለሃለች ትዳር ጓደኛ እንግዲህ መልሶ ሊሰራ ቤትህ ድግም ሁለትያ ችግር አይነካህ ሁሉ ሴት ነይ ብሎ ምንም ቢያሰናዳ ጓደኛ ይገኝም ለሩቤል ተጓዳ እኔን ያሳዘነኝ ተጨርሳ አዳ ምንም በማድጋ ባይሰፍሩ በቁና ምን ሁልጊዜ ማናጣ እንጀራና ጠላ በአመት ባሉ ጊዜ ተጠርተን ስንሄድ በጋን ጠላ ወርዶ ስንበላ ስንጠጣ ያን ሁላ ሲሆን በሳቅ በጮት ወዲያው ይመጣል የማሽላሸት እንዲህ አለ ነበር የነተካ ቤት ወይዘሮ ራሄል ሮቤል አባትየው ራሄል ሮቤል ነው ያሏት ሌላው ነው ተጓዳ ያላት እንጂ ወይዘሮ ራሄል ሮቤል ያን መልካም እጅሽን ለማን ሰጠሽው አያሌ ቤተሰብ የሚያስተዳድረው አላየነ ማለ ጨርሶ ሙላው እንደ ሰውነትሽ አፈር አይብላው ሩቤል ተጓዳ ምን አመል አላት ተሁሉ ተስማምታ ተዋርሳ ታይት አገሩ በሙሉ ይመስከርላት ስላበላሻቸው እያለሽ በሞት ጨርሰው ይሏታል ታታውበት ያለ ታታውበት የሚላት የቤተ ዘመዱ ዋርሳው ግድም ታታውበት ነው የሚላት እና ወደ አቶ ወዳጅ ታምኖና ወደ ተካ ታምኖ ደግሞ ዞር እንበል በኑሯቸው በኩል የተጠነቀቁ ምንም ባይማሩ ነገርን ያወቁ አንድ ቀን ሰው ጋር ተጣልቶ ያውቁ ሰው አይፈጠርም ባንተ የተለካ ባቶ ወዳጅ በታምኖ ተካ አብሬ ልጥራቸው በዚያው ልጆችን አማረን ወዳጅ አስረሱ ተካነ ገና በልጅነት ይወደቁትን ያድግልናል ብለው አይናይኑን ሲያዩት አማረን ወዳጅ መታው እንቅፋት አያሌ ጊዜ ነው ተገባ መሬት ይላል هذه ደግሞ ወደ እህቶቿና ወደ ወንድሞቿ ዞር እንበል መሰል ሁሉን አሳድጋ እናቱና እህት እያበላሻቸው ያውም በፍትፍት ምንም ብትቀበር አፈር ቢበላት ለማሚት ወጋለ ሳትልኩላት የመጨረሻይቱ እህቷ ስትሞት መጨረሻቸው ናት እህቷ ስትሞት ዛሬማ ቅርብ ነው ብልቧ አገሩ ለሲስ የሳት ልኩ ለወጋለ ብሩ እህታቸው ሙታ መተው እንዲቀብሩ አንድ ወንድም የላትም አንድ እህት የላትም ጨርሰው የሞቱ ብልቷቸው ይሆናል አፈሩ መሬቱ አባ ግራኛ ቆብሩ የልሰንበቱ ምንም እንደሙላው ፍጥረት ባይኖረው እያሱሩ የልን አብረን እንጥራው ገና በልጅነት አፈር የበላው በኢትዮጵያ በኩል ይላክ እንጂ ቡታ ለወይዘሮ አዳነች ለሩቤል ስባታ የመጨረሻይቱ እህታቸው ሙታ ትመጣ እኮ ነበር አሁን ብትጠራ አቅርብ ነው ያለሽ ሩቤል ሳራ ብቻዋን እኮ አይደል ልጆቿ ጋራ እንቧ ያለ ሰዶት ወንድሞቹን ምነው ዛሬ ቀረ ስሞን ሩቤል ቁሞን አይሸኛትም መጨረሻይቱን አለ ብዙ አያሌ ዘመን ስንታዩ መከራ ስንታዩ ስቃይ እየተባበሩ ነው ባንድ ላይ ኢሳያስ አድጓቸው ሽመላሽ ሰማይ ምሽቶቻቸው ጭምር ትዘ ልጆቻቸው
ዘላለም ይኑሩ ክፉ ያገኛቸው። እንኳንስ እንደ ሰው ቁሞ ሊሸኝሽ አያሌ ጊዜ ነው ራቀው ዓይንሽ። እንደ ትንሽ ጨቅላ እንደ ሕፃን ልጅ የሚስቱን ሞት ያውቅሩ የልወዳጅ። እንዲያው ዝም ብሎ መኖሩ ነው እንጂ እግዚአብሔር የግዳም ማሟት ያበጅ ይላል። አዛናሽ ወርቅነህ ፈንታ የጣፈጠ ዓለሚቱ ብሩ ልጅ ምን ይዋን ብሩ እናስረሱ ተካ እነምር ያዱኛና አዱኛ ሙሉ እንጀራና ጠላው መቅረቱ ነው ወይ ቤቱን ዘግተው ሄዱ እንደ ዘመናይ እነቴየ ሲሳይ አበጀ ግርማይ። እንግዲህ ተነስተው ሰው አይሆኑም ወይ አወየኔ ነገር አንድ ነገር ክጀ እቴየ ብጠምቀው ስጡ ሚል አበጀ። እንኳን ቁሜ ይሄዱ ሙቼ በሰማይ ምንም አትረሳይ እቴየ ሲሳይ። እንግዲህ መልሳት መጣንም ወይ ዓለም በቃይ ብላ መሄዷ ነው ወይ አለና አይ ወንድሞቼ አይ ጉድ ሰዎቼ እነ ቀኜ ሲሳይ እነ መልኬ ሲሳይ እና ልጣይ ሲሳይ እና ልጣይ ሲሳይ ልጅ ምናሴ አለው አሟቸውን ይሆን ድንገት ባይጠሩ አክስታቸው ስትሞት ሳይቀብሯት የቀሩ። አረ እናንተ የፍራት ፍራት አለኝ እየተራራቅነ ልንሄድ ነው መሰለኝ። እዚህ ቁጭ ብዬ በርበሩን ባየው ምን ነው ዛሬ ቀረሽ ጠጋዬ አለው። እንደኔ እንዲህ ይቅር ወንድምና እህት ዓለሚቱ ብሩን ቁሜ ሳልቀብራት እንዳትነሳ አድርገው አገቧት መሬት። ጋኑ ተዘንብሎ ጠላው ሳይቀዳ ለተዋላ ሁላት ለማሚት ረዳ። ዛሬ ተድራለሽ ሩየል ተጓዳ እኔን ያሳዘነኝ ተጨርሳ ሄዳ። ምንም ባይነሱ ተወደቁበት ለሳራ ላኩላት ለአድማሱ ውበት ሩየል ተጓዳ ስትገባ መሬት። ምናልባች ትመጣን በሰባቱ ቀን የነፍስሐ እናት አድና ሩየል። ሞትማ ይኖራል ድሮ መሰው ልጅ አንዲት ስትጨረስ አሳዘነን እንጂ። እንግዳ ተቀባይ ወጭና ወራጅ ግድ ጨርሱ ሚል አዘንብሎ ጠጅ አፈር ሊበላው ነው ሩየል ወዳጅ ይላል። ሳይሞት ገጠመለት እንዳትሉ እንደ ወንድሞቹ መብላት አይቀረውም። ምን አለው እላችሁ እንግዲህ ተዘቃጥቷል እንደሞቱት ቁጥር ነው። እና ስለሰማችሁኝ አመሰግናለሁ። ነፍሳቸውን ይማር። እንኳን የጠራኋቸው ያልጠራኋቸው ሁሉን ነፍስ ይማር። ነፍስ ይማር። አበቃ።